የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም በጌታ ሰላም እላችኋለሁ። ይህንን መልእክት ከሰማችሁ በኋላ ለሌሎች ሰዎች ሼር ማድረጋችሁ እንዳይረሳ። ዛሬ በውስጤ ላይ የከበደው የእግዚአብሔር መልእክት እንዲህ የሚል ነው። የእግዚአብሔርን ድምፅ መስማት በሚል ነው። ማካፈላችሁ የመጽሐፍ ቅዱስ ክፍል የሚገኘው በዘፍጥረት ምዕራፍ 26 ላይ ነው። እንደምታውቁት ዘፍጥረት ምዕራፍ 26 ከቁጥር 1 ጀምሮ እንዲህ ይላል። በአብርሃም ዘመን ከሆነው ረሃብ በላይ ታላቅ ረሃብ ሆነ ይላል እና በዚህ ረሃብ በሆነበት ዘመን እግዚአብሔር ወደ ይስሐቅ መጣና ይስሐቅን አንድ ነገር አለው። ይስሐቅ ሆይ ወደ ግብፅ እንዳትወርድ፣ በዚሁ ምድር ተቀመጥ፣ እኔ ካንተ ጋር ሆናለሁ፣ ለአባትህ ለአብርሃም የገባሁትን ቃል ኪዳኔን አጸናለሁ ብሎ እግዚአብሔር ለይስሐቅ ተናገረው። እንግዲህ ሰዎች ሁሉ በዚያ ዘመን ምርጫ የሚያደርጉት ከረሃቡ የተነሳ ወደ ግብፅ መሸሽን፣ ወደ ግብፅ መሄድን ነበር እና እንደምታስታውሱት በአብርሃምም ዘመን ረሃብ ተከስቶ አብርሃም ከረሃቡ የዳነው ወደ ግብፅ ሄዶ ነው እና ይስሐቅም ልቡ ያኮበኮበ ይመስለኛል። ከረሃቡ የተነሳ ከሁኔታው የተነሳ ወደ ግብፅ ለመሄድ ባሰበ ጊዜ እግዚአብሔር ግን ተገለጠለትና በዚሁ በጌራራ ምድር ተቀመጥ አለው። ምዕራፍ 26 ቁጥር 6 ላይ እንዲህ የሚል ቃል አለ። ይስሐቅም በጌራራ ምድር ተቀመጠ ይላል። ይስሐቅ የእግዚአብሔርን ድምፅ ሰማ። አይመችም ሁኔታው፣ ምድር ፍሬ አትሰጥም፣ የበቃና የተትረፈረፈ ነገር የለም፣ በጣም ሁኔታው ከባድ ነው። ግን ይስሐቅ ምርጫ ያደረገው ድምፁን መስማት ነበር። በዘመን መካከል በተለይ በዚህ ዘመን ያለን ሰዎች አንዱ የተወሰደብን ነገር የእግዚአብሔርን ድምፅ መስማት ነው። ሰው የሆነን ነገር ለማድረግ ሲነሳ እግዚአብሔር ምን ይላል፣ የእግዚአብሔር ድምፅ ምንድን ነው ብሎ ሰው አይጠይቅም። ያሻውን የፈለገውን ያሰበውን የሚያደርግበት ዘመን ላይ ያለ ነው። ወዳጆች፣ በምንም ሁኔታ ውስጥ የእግዚአብሔርን ድምፅ መስማት ያዋጣል። ይስሐቅ በዚያ አስቸጋሪ ምድር ተቀመጥ ሲለው ተቀመጠ። ምክንያቱም ድምፁን በመስማት ውስጥ ብዙ ማትረፍ እንዳለ፣ ድምፁን በመስማት ውስጥ ብዙ ውጤት እንዳለ ይስሐቅ ገብቶታል። በጣም የሚገርመው ምዕራፍ 26 ላይ ሙሉ የይስሐቅን ታሪክ ስታዩት የይስሐቅ ሕይወት እየበለጠ እየጨመረ እያሸነፈ እየገዛ ነው የሄደው። ቁጥር 12 ላይ ምዕራፍ 26 ቁጥር 12 ላይ እንደሚል ቃል አለ። ይስሐቅም በዚያች ምድር ዘርን ዘራ፣ በዚያው ዓመትም 100 እጥፍ አገኘ ይላል። በዚያ አስቸጋሪ ምድር፣ ፍሬ ይገኝበታል ተብሎ በማይታሰብበት ምድር፣ ሰማዩ ነሐስ በሆነበት ምድር ይስሐቅ ግን ዘርን ዘርቶ 100 እጥፍ አገኘ። ምክንያቱ ምንድን ነው ካላችሁኝ፣ ድምፁን በመስማቱ። የእግዚአብሔርን ድምፅ የሚሰሙ ሰዎች በዘመን መካከል ውጤታማዎች ናቸው። በዘመን መካከል ፍሬያማዎች ናቸው። ይስሐቅ በጣም እየበለጠ በጣም እየጨመረ በጣም ተጽዕኖ እየሰፋ የሄደበት ምዕራፍ ነበር። ብቻ እግዚአብሔር ባላችሁ ቦታ ተቀመጡ እንጂ፣ ብቻ በዘመናችሁ የእግዚአብሔርን ድምፅ አስተናግዱ እንጂ የእናንተ ነገር ዝቅ እያለ የእናንተ ነገር ወደኋላ እየቀረ ሳይሆን የሚሄደው በምድረ በዳ ውስጥም ቢሆን በማይመች ስፍራና ቦታም ቢሆን እያሸነፋችሁ ድል እያደረጋችሁ በብዙ ከፍታ ነገራችሁ ይቀጥላል። ስለዚህ ዛሬ መልእክቴ ይሄ ነው፣ ድምፁን መስማት። እግዚአብሔር ሆይ ምን ትላለህ ብሎ መጠየቅ፣ ድምፁን ከሰሙ በኋላ ድምፁን መታዘዝ በጣም በእጅጉ ለሕይወታችን ለዘመናችን የሚጠቅም ነገር ነው። ድምፁን በመስማት እግዚአብሔር ይባርከን። ተባረኩ።